ለጋዜጠኛ ሶፎንያስ የተደረገ አስቸኳይ የእርዳታ ጥሪ። ነብይ ሱራፌል ደምሴ ለኦርቶዶክሳውያን አባቶች ጥሪ ያደረገ። ጋዜጠኛ ሶፎንያስ ራሱን እንዳያጠፋ ሲልም ተደምጧል። ነብዩ ይህን ያለበት ምክንያት ብዙዎችን አስደንግጧል። በዚህ ዘመን ከቤተ ክርስቲያን መድረክ እስከ ዓለም አደባባይ የመጣው የተመሳሳይ ጾታ አባዜ ስጋት ውስጥ የጣለም ጉዳይ ነው። እናት መካንነትን የተመኘችበት፣ አባት በዓለም አደባባይ አንገት የደፋበት ይህ ታሪክ ሰዎች ጾታቸውን ካለመቀበል የመጣ ግራ መጋባት መሆን የነበረብኝ በሚል እሳቤ ጾታቸውን እስከ ማስቀየርም ሄደዋል። ታዲያ የጋዜጠኛው ሶፎንያስ የተመሳሳይ ጾታ ፍቅርን አስመልክቶ ነብዩ ማብራሪያም ሰጥቷል። እኛም ለኦርቶዶክስ አባቶች የተደረገው ጥሪ እንዲሁም ስለ ጋዜጠኛው ራስ ማጥፋት ትንቢታዊ መልእክት አሊያስ ስጋት የሚለውን በመረጃ ሰዓታችን ተመልክተናል። በዝርዝር የምናደርሳችሁናል። በሌላኛው አበይት ርዕሳችን ደግሞ የቲክቶከር አዶኒያስ እናት የልጇን መታሰር ተከትሎ ቁጣዋን ገለጸች። በሀገራችን ተነስተው በስፋት ህዝብ ጋር በመድረስ ተወዳጅ ከሆኑት ውስጥ የሆነው የጂ ፓወር አዋርድ የ2018 አሸናፊው ቲክቶከር አዶኒያስ በባለፉት ቀናት ለጥያቄ እንፈልጋለን በማለት መወሰዱም ተገልጾ ነበር። ታዲያ በጉዳዩ ላይም የአዶኒያስ እናት ስለ ልጇ በመግለጽም ቅሬታዋን አሰምታለች። የቲክቶከር አዶኒያስ እናት ቁጣዋን የገለጸችበት ምክንያት የሚለውንም በመረጃ ሰዓታችን ዝርዝሩን ተመልክተናል እናደርሳችሁናል። በሌላኛው ርዕሳችን ሁሉም ሰው ሊሰማ የሚገባ የጊዜው ድንቅ መልእክትም አለን። መጽሐፍ ቅዱስ ያብራራ ሁላ መንፈሳዊነት የገባው አይደለም ሲል እድል የለም በጥንቃቄ እንኖር ሲሉም ፓስተር መጋቢ ፋሲል ኃይለማርያም ያስተላለፉት የማንቂያ ደውልም ከዚህ ጥፋት የሚድን በማስተዋል የሚሰማ ብቻ፣ ተጠንቀቁም አስተውሉም። ይህንንም የጊዜውን መልእክት በመረጃ ሰዓታችን ቀደም ተከተል እናደርሳችሁናል። ሰላም ጤና ይስጥልን። የተወደዳችሁ የሳሌም ቲዩብ ተከታታዮቻችን በእያላችሁበት የበዛ ሰላም ለናንተ ውድ ተከታታዮቻችን ይሁን እያልን ሰሞነኛና ወቅታዊ መረጃዎችን ለናንተ በመረጃ ሰዓታችን ልናደርሳችሁ ተገኝተናል። እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑን እያልን ወደ ዛሬ ዝርዝር መረጃችን እናልፍ። ወደ ዛሬ ዝርዝር መረጃችን ስናልፍ ከሰሞኑን በአዳማ ከተማ ባልጠበቀው ሁኔታ ከተመሳሳይ ጾታ ጋር ወንጀል በእግዚአብሔር ዘንድም ኃጢአት የሆነን የተመሳሳይ ጾታ ግንኙነት ለማድረግ ባቀናበት ወቅት ተይዞ የነበረው ጉዳዩንም በአዳማ በአደባባይ ተዘረፍኩ ሲል በፌስቡክ ገጹ በማጋራት ጉዳዩን ለማስተባበል ሲሞክር በአዳማ የሆነውን ለማጥራት አንድ ወጣት ከጋዜጠኛ ሶፎንያስ ጋር ያደረገውን የጽሁፍ ማስረጃ የተነጋገሩትን አንድ ወንድ ከአንድ ወንድ ጋር ያደርጋል ተብሎ የማይጠበቅ አስነዋሪ የሆኑ የድምጽ ማስረጃዎች በማውጣት ይህ ወጣትም ወትሮ ስሙ ይነሳና ይታማበት የነበረበትን የተመሳሳይ ጾታ ጉዳይ ይፋም ያጋለጠው። በዚህ ያላበቃው ጋዜጠኛ ሶፎንያስ ስለ አዳማ ያጋራውን መረጃም ከፌስቡክ ገጹ በማጥፋት እየተናፈሰ ላለው ጉዳይ ማስተባበያ ሳይሰጥ ከአዳማ ከተማ ስም የማጥፋት ክስም ይጠብቀዋል ቢባልም ራሱን ለማዳንም ከዚህ ቀደም የጤና እክል ባጋጠመው ወቅት ሰነበት ኩካለበት ጸበል ተሸሽጓል ሲሉ ብዙዎች በጋዜጠኛ ሶፎንያስ ሐሳባቸውን ሲሰጡም የተስተዋለው። ከኢቲቪ ጋዜጠኝነት ዩቲዩብ እና ትርታ 97.6 ኤፍኤም በመስራት ትልቅ እውቅናን መገንባት እየቻለው ከዛም ከረጅም መጥፋት በኋላ ብቅ በማለት ከገጠመው ከአይምሮ መታወክ ጋር ተያይዞ ብዙዎች በመረባረብ ወደ ቀደመ ስራውና ህይወቱ እንዲመለስ ሲረባረቡለት የነበረው ጋዜጠኛው ከዛም ስሙ በተመሳሳይ ጾታ ተነስቶ ሲታማም በነበረበት ሶሻል ሚዲያ ብቅ በማለት ማስተባበያ ሰጥቶ መዳን ቢችልም በአሁኑ እንደ ቀድሞ መቆጣጠር ሳይችል ቀርቶ የአዳማው ጉዳይ በማስረጃ የተደገፈውን መረጃ ይዞ የወጣውን መረጃ ሽሽት ከጠበል ገብቻለሁ ሲል ምላሽ የሰጠው ሲሉም የሚናገሩት። ታዲያ የጋዜጠኛ ሶፎንያስን ጉዳይ ያሳሰበው ነብይ ሱራፌልም በጉዳዩ ላይ ለወንድማችን ልንደርስለት ይገባል ሲል ለመላው የሃይማኖት አባቶች ጥሪ የሚያደርገው ይህ ክፉ አባዜ ስር እየሰደደ በጉያችን ስር እያደገ ነው። እሱን ልናድን ይገባል፣ ኃላፊነት አለብን ሲልም ጋዜጠኛው በህይወቱ ብዙ ነገር የተበላሸበት ንግድ ጀምሮ ያልተሳካለት የጋዜጠኝነት ስራውን የተበላሸበት አይምሮ የታወከበት በግብረ ሰዶምም የታመመ ነው ሲል አሁን ባለበት ቤተክርስቲያን አባቶች ሊረዱት ይገባል፣ እኛም በእኛ አካባቢ ያሉትን ልንረዳ ይገባል በማለት ጋዜጠኛው ራሱን ያጠፋል የሚል ስጋት እንዳለበት በመግለጽ የሁሉም ሰው እርዳታና ጸሎት እንደሚያስፈልገውም ነብይ ሱራፌል ደምሴ ስለ ጋዜጠኛ ሶፎንያስ ያለውን ስጋት በማስቀመጥ ሁሉም ሃይማኖት እስር ያሉ በእንደዚህ አይነት እስራት ላሉ በቅርበት ሆነ
ሁላችንን አባቶች፣ ፓስተሮችና አገልጋዮች ለነዚህ ሰዎች ልንጸልይ ልንረዳ ይገባል በማለት መልእክቱንም ያስተላልፋል። ወደ ሌላኛው መረጃችን ስናልፍ ደግሞ በማህበራዊ ሚዲያ በተለይም በቲክቶክ በበጎ አድራጎት ስራዎችና በማህበራዊ ሂሶች የሚታወቀው ወጣት አዶንያስ በፌዴራል ፖሊስ ቁጥጥር ስር መዋሉን ተከትሎ እናቱ የመጀመሪያ አስተያየትም ሰጡ። ባለፉት ቀናት በአዲስ አበባ 22 አካባቢ ከሚገኘው መኖሪያ ቤቱ በፖሊስ የተወሰደው ልጃቸውን በተመለከተ ለቢቢሲ ትግረኛ ክፍል አስተያየታቸውን የሰጡት የአዶንያስ እናት ልጃቸው ምንም አይነት ወንጀል እንዳልፈጸመ ያላቸውን ጽኑ እምነትም ገልጸዋል። እናት በንግግራቸውም ልጄ ያጠፋው ነገር የለም፣ የሰራውም መንግስት ሁኔታውን አጣርቶ እንደሚለቀውም አምናለሁ በማለት የህግ የበላይነት እንደሚከበርና ልጃቸውን ነፃ እንደሚወጣ ተስፋ አደርጋለሁም ብለዋል። አያይዘውም ስለ ልጃቸው ስብዕና ሲናገሩ የራሱን ምቹ ህይወት ትቶ መጥቶም ሰዎችን የሚያግዝ እኔንም የሚያበረታታ ልጄ ነው ሲሉ የገለጹት እናትየው አዶኒ ለወገኖቹና ለቤተሰቦቹ ያለውን ቅንነትን መስክረዋል። አዶናይ በተለያዩ ወቅቶች ከአቅም በታች የሆኑ ወገኖችን በመርዳት ጎዳና የወጡትን በመጠየቅና ማህበራዊ ችግሮችን በሚዳስሱ ቪዲዮዎቹ በቲክቶክ ተጠቃሚዎች ዘንድ ተወዳጅነት ያተረፈ ወጣት ነው። ምንጮቹ እንደሚሉት ከዚህ ቀደም በውጭ ሀገር የነበረውን ህይወት በመተውም ሀገር ውስጥ ገብቶ የተለያዩ የበጎ አድራጎትና የማህበራዊ ንቅናቄ ስራዎች ሲሰራም ቆይቷል። ወጣቱ ባለፉት ቀናት በአዲስ አበባ 22 ድንበሯ ሆቴል አካባቢ በሚገኘው ዳማ ሆፕ ሪል ስቴት መኖሪያ ቤቱ ያለ በፌዴራል ፖሊስ አባላት ተወስዶ የታሰረ ሲሆን እስካሁን በምን ጉዳይ እንደተጠረጠረ ፖሊስ በይፋ ያለው ነገር የለም። ቤተሰቦቹና ተከታዮቹም ጉዳዩን እየተጠባበቁ። በመጨረሻም ወደ ያዝንላችሁ መረጃ ስናልፍ ሁሉም ሰው ሊሰማ የሚገባው የጊዜው ድንቅ መልእክት ተላልፏል። የእኩለ ሌሊቱ ድምጽ እድል የለም በጥንቃቄ እንኑር የማንቂያ ደውል ጥልቅ የሆነ ሚስጥር የሚገልጽበት በፓስተር መጋቢ ፋሲል ኃይለማርያም የተላለፈ ስለ ነፍሱ ሲል ሁሉም ሊያደምጠው የሚገባ እውነት ነው። ታዲያ ይህ መልእክት ምንድነው? አድምጠን እንመለስ። አንዳንድ ሰዎች የመጨረሻው ዘመን የሚል በተለይ አንዳንድ ክርስቲያኖች መስማት አይፈልጉ። ለምንድነው ተብለው አንዳንዶቹ ሲጠየቁ በቃ ይጨንቀኛል ይላሉ። አንዳንዶች ደግሞ እንደዚህ አይነት ትምህርት አይመቸኝም ሌላ ነገር ቢያካፍሉ ምን አለበት ይላሉ። አንዳንዶች ናቸው። አብዛኛዎቹ የእግዚአብሔር ልጆች ግን ይሄንን ትምህርት እጅግ ናፍቀው ጓጉተው እርቧቸው ይቀበላሉ። ነገር ግን ወገኖቼ ሆይ የእግዚአብሔርን ሐሳብ መናገርን የሚያክል የከበረ ነገር የለም። ሐሳቡ ካልተነገረኮ ከንቱ ነው፣ ስብሰባችን ከንቱ ነው። ስለዚህ ብናስተውል ጥሩ ነው። አያችሁ አሁን በዚህ ስፍራ ላይ የሚናገረው 10 ቆነጃጅት የሚላቸው አንድ 10 እንደ ሚዜዎች አርጎ ነው የሚገልጣቸው። ሙሽራይቱን የሚያረጉ፣ የሚያሳምሩ፣ የሚጠብቁ፣ የሚንከባከቡ ይሄ በዚህ ዝግጅት ውስጥ እያሉ ሁሉም ስለ መጨረሻው ዘመን ያውቃሉ፣ ይጸልያሉ፣ የእግዚአብሔርን ቃል ማካፈል ይችላሉ። በቃ አጭርና ወገኖቼ ሆይ ግልጽ በሆነ ነገር ምንም አይነት የመንፈሳዊ አካሄድ ከውጪ የሚታይ ለውጥ በ10ሩም ላይ አይታይም። ሰዎች 10ሩን ተመልከቱና እሺ ስለ መንፈሳዊነታቸው ተናገሩ ይባል እንዴ እነኚህ ትክክለኛ የእግዚአብሔር ሰዎች ናቸው ብለን ነው ሁላችንም የምንለው። ነገሮች ግን ወገኖቼ ሆይ ወደ ብርሃን ሲመጡ ብቻ ወደ እግዚአብሔር ፊት ሲቀርቡ ብቻ ነገሮች ይታወቃሉ። 5ቱን ሰነፎች ይላቸዋል፣ 5ቱን ደግሞ ልባሞች ማለት ከምን አንፃር ነው የሚናገረው? የሰውን ማንነት ልብ የውስጡ ከእግዚአብሔር ጋር ያለውን መስመር ከሰው ይልቅ ጠንቅቆ የሚያውቀው ሰውንም ከምድር አፈር ያበጀው ዓለማትን ሁሉ በቃሉ የፈጠረው እግዚአብሔር ነው እንደዚህ ብሎ የሚናገረው። 10 ናቸው። 10ሩም ደግሞ ተመሳሳይ ነገር ይዘዋል። አንድ ግን ልዩነት አለ። 5ቱ ከዘይታቸው ጋር ነው ያሉት። 5ቱ ግን ከጭልጭል ከምትል ብርሃንና ከሙጣጭ ዘይት ጋር ነው ያሉት። ማለት ከሙጣጭ የክርስትና ህይወት ጋር
ወይም ደግሞ በቂ ካልሆነ ከእግዚአብሔር ጋር ህብረት ከማድረግ አንፃር በቂ ካልሆነ አካሄድ አኗኗር መንፈሳዊ አኗኗር አያችሁ መነጠቅ ድንገት መወሰድ ታማኝ የሆኑ ልጆቹን የሚወድ አባት ድንገት ሊወስድ ሲመጣ ወገኖቼ ሆይ የሚፈልገው ነገር አለ ምን ያህል እናምነዋለን እምነታችን ምን ያህል ነው ምን ያህል ከመንፈስ ቅዱስ ጋር የተጠጋጋ ህይወት አለን ምን ያህል የጽድቅ ኑሮ የጽድቅ ህይወት ለመኖር ዋጋ እየከፈልን እንመላለሳለን ትንሽ በዚህ ዙሪያ ላይ ማየት የሚገባን ነገር ግድ ነው ወገኖቼ ሆይ ግድ ነው አያችሁ ይሄ ወደ እግዚአብሔር መወሰድ መነጠቅ ራፕቸር ባለፈው ሳምንት በደንብ አድርጎ ጌታ ኢየሱስ ክርስቶስ ብዙ ነገሮችን በዚህ ዙሪያ ላይ ነግሮናል መነጠቅ ማለት ሁለተኛ የመነጠቅ እድል ስለሌለ በጣም ሲሪየስ ነገር ነው ማለት ነው በቃ በዚህኛው መነጠቅ ጊዜ አልተነጠቁም እና ደግሞ ሁለተኛ የመነጠቅ ጊዜ የሚባል ነገር ስለሌለ ጥንቃቄ ማድረግ የሚገባን እኮ በዚህ ዙሪያ ላይ ነው ወገኖቼ ሆይ አያችሁ እድል የለም ማለት ነው አንድ ነገር ከሆነ እዛ ነገር ላይ ጥንቃቄ ማድረግ ደግሞ የተሻለ ይመስለኛል ግን እስቲ አንድ ነገር ሁላችንም እንመልከት ወገኖቼ ሆይ እንዴት ነው እሱ ጌታ ኢየሱስ ክርስቶስ አላውቃቸውም ያላቸው ሙሽራው በዘገየ ጊዜ ሁሉም እንቅልፍ አላቸው ተመልከቱ ወገኖቼ ሆይ ቃሉ ውስጥ በጣም የጠለቀ ሚስጥር ነው ያለው ሁሉም እንቅልፍ አላቸው ምን አሉ ሁሉም ተኙ ነገር ግን አምስቱ ትክክለኛ በሆነ የክርስትና አካሄድ እምነታቸውን ሳይጥሉ ትክክለኛ በሆነ የመንፈስ ቅዱስ መገኘት ውስጥ ሆነው እንደገና የጽድቅ አኗኗር እየኖሩ በጽድቅ ህይወት ነው በተለያየ እንቅልፍ ውስጥ ያሉት ድካም ውስጥ ያሉት አምስቱ ደግሞ እምነታቸው ከእግዚአብሔር ጋር የሚያኖር እምነት አይደለም የጽድቅ ኑሮ እና ደግሞ ወገኖቼ ሆይ በጣም የሚያሳዝነው ከመንፈስ ቅዱስ ጋር የተጠጋጋ ህይወት ማለት ምናልባት ዳግም አልተወለዱ ይሆን ምናልባት እኮ እንደዚህ ሊሆን ይችላል በጣም ብዙ ክርስቲያኖች በዓለም ሁሉ ዙሪያ በሚሊዮን የሚቆጠሩ ክርስቲያኖች ወደ ቤተ ክርስቲያን ይመጣሉ ግን በክርስቶስ የሆኑት ስንቶቹ እንደሆኑ እግዚአብሔር ብቻ ነው የሚያውቀው በክርስቶስ መሆንና ወደ ቤተ ክርስቲያን መምጣት የተለየ ነገር ነው ትልቅ የአይሁድ መምህር እኮ ነው በሌሊት መጣና ኢየሱስ ክርስቶስ ጋር አንተ ከእግዚአብሔር ካልሆነ እምታረጋውን ነገር ማንንም ሊያደርግ አይችልም በእውኑ ከእግዚአብሔር እንደሆንክ አውቃለሁ አምናለሁ ያለ ሲለው ኢየሱስ አየውና እውነት እልሃለሁ ዳግም ካልተወለድክ በስተቀር ወደ እግዚአብሔር መንግስት አትገባም አለው ሰውየው ደነገጠና እንዴት ነው እኔ አሁን ከዚህ እድሜ በሽማግሌ ሰው ነኝ በዚህ እርጅና እድሜ እንዴት አድርጌ ወደ እናቴ ማህፀን እመለሳለሁ ሰው ወገኖቼ ሆይ ማንኛውንም መንፈሳዊ ሥርዓት እያደረገ እየሰበከ ጥሩ ቃል ምድር ሁሉ ጉድ የሚለው የተለያየ በጸጋ ስጦታ እያገለገለ ዳግም ያልተወለደ ሊሆን ይችላል ተገረመ ሰውየው ተደነቀ ለካ ዳግም መወለድ የሚያስፈልገን ከእግዚአብሔር ከእናትና ከአባታችን ተወለድን ይኸው ሰው ሆነን ወጣን ከእናታችን ማህፀን ነገር ግን በመንፈስ የሆነው መወለድ ለዘላለም ህይወት ዋና ማህተም ስለሆነ ብዙ ጊዜ ሰዎች በቤተሰብ በጓደኛ ማለት ዳግም ሳይወልዱ ማለት ወገኖች ሆይ መንፈስ ቅዱስ በውስጣችን የሚያድረው ዳግም ስንወለድ ይሄም ማለት ኃጢአተኛ መሆናችንን አምነን ተጸጽተን ኢየሱስ ክርስቶስን ማረኝ ብለን የግል አዳኛችን ስናደርግ በውስጣችን መንፈስ ቅዱስ ያድራል በውስጡ መንፈስ ቅዱስ ያደረ ሰው ማለት ደግሞ እውነተኛ የሆነ የክርስትና ህይወት ያለው ሰው መለወጥ አይከብደውም ይለወጣል ዳግም የተወለደ ሰው ሁሉ
ይለወጣል። ተለወጠ ማለት ምን ማለት ነው? ሁለት ነገሮችን ብቻ ነው ወገኖች የምናገረው። አንደኛ እግዚአብሔርን ይፈራል፣ ሁለተኛ ኃጢአትን ይጸየፋል። ዳግም የተወለደ ሰው ከማይጠፋ ዘር የተወለደ ሰው እንዴት ነው ታዲያ አላውቃችሁም የተባሉት? ወገኖቼ ሆይ ወንጌል ላይ የማይሰበኩ በጣም ትልልቅ አደባባይ ላይ ቃሉ ላይ የተሰጡና የተቀመጡ ቃሎች አሉ። እኔ የወይን ግንድ ነኝ፣ ገበሬውም አባቴ ነው፣ እናንተ ደግሞ ቅርንጫፎች ናችሁ። ከኔ ጋር ካልተጣበቃችሁ በራሳችሁ ፍሬ ማፍራት አትችሉም። ዳግም የተወለደ ሰው፣ ኃጢአትን የሚጸየፍ ሰው፣ ፈሪሃ እግዚአብሔር ያለው ሰው ግድ ነው ላፍራ። ቅርንጫፉ ከግንዱ ጋር ካለ አፈራለሁ አላፈራም የሚል ሐሳብ። ውድ የሳሌም ቲዩብ ተከታታዮቻችን ለዛሬ መረጃ ሰዓታችን ያዝንላችሁ መረጃ ይህንን ይመስል ነበር። ስለተከታተላችሁን እያመሰገንን ተሰናበትን። በሌላ መረጃ ሰዓታችን እስክንገናኝ ቸር ቆዩልን።